ሰላም ናችሁ? አሜሪካና እስራኤል ከኢራን ጋር በሚያደርጉት ጦርነት መካከል ተደጋግሞ የምንሰማው አንድ ስፍራ አለ። ይህ ስፍራ በጣም ዓለምን በጣም አፌክት ማድረግ የሚችል ስፍራ ነው። ይሄ የዓለማችን ደም ስር ነው ይሉታል። የኢኮኖሚ ደም ስር ነው ይሉታል። ይሄ ቦታ ከተዘጋ የዓለም ኢኮኖሚ ይሽመደመዳል ይላሉ። ኦኬ የኔ የእናንተም ህይወት እንደዚሁ አፌክትድ ይሆናል ብለው ይላሉ። እና ለአንድ ቀን ይሄ ቦታ ከተዘጋ በሙሉ የዓለም ዳርቻ ዓለም በሙሉ ፊል ያደርገዋል ማለት በርደኑን ሸክሙን ፊል ያደርገዋል። ነገር ግን ይሄ ቦታ በጣም የሚያስደንቀው በጣም ናሮ ጠባብ የሆነ የውሃ ስትሪፕ ኦፍ ዋተር ነው። በቃ ውሃ ያዘለ ውሃ አካባቢ በጣም ጠባብ የሆነ ቦታ ነው። የተወሰኑ ኪሎ ሜትሮች ስፋት ያለው ቦታ ነው። ነገር ግን የዓለማችንን 1/5 የሚሆነው የነዳጅ ፍጆታ በዛ በኩል ነው የሚያልፈው። በዛ ጠባብ ስፍራ ነው የሚያልፈው። በጣም ማሲቭ የሆኑ ሱፐር ታንከሮች፣ ከፍተኛ ግዝፈት ያላቸው መርከቦች፣ ነዳጅ መርከቦች በዛ ጠባብ ስፍራ የግድ ማለፍ አለባቸው። ተፈጥሮ አስገድደዋል። በቃ ኦኬ። እነዚህ ሱፐር ታንከሮች ስካይስክራይፐርስ ናቸው። በጣም ግዙፍ ናቸው። መርከቦቹ ምን ያህል ይገዝፋል ብላችሁ ብትሉኝ የንግድ ባንክ አዲሱ ህንፃ አላል። የእሱን ህንፃ ወደ ጎን ብታጋድሙት 2 ያካክላሉ እና 24 ኪሎ ሜትር በሰዓት ይበራሉ። ያን የሚያህል ግዙፍ ነገር በዛ ጠባብ ስፍራ ያሳልፋሉ ማለት ነው። እና ይሄ ስፍራ ከፍተኛ የሆነ የሚሊተሪ መርከቦች የሚጠብቁት፣ ሰብማሪን ሰርጓጅ የጦር መርከቦች የሚጠብቁት፣ ዓለማት በሙሉ የዓለም ትልልቅ ሀገሮች በሙሉ ጆሮቸው አይናቸውን ሁሉ ፎከስ ያደረጉበት በተፈጥሮ በሎኬሽን ግን እጅግ በጣም ጠባብ የሆነ ቦታ ነው። ይህ ቦታ ስትሬት ኦፍ ሆርሙዝ ይባላል። የሆርሙዝ ወሽመጥ በሚል ትሰሙታላችሁ። እና ኢራን ዘግተዋለች ወይም በከፊል ዘግተዋለች ወይም አጨናቅፈዋለች አካባቢው ማለት ነው። እኔ አሁን ስለ ጦርነት ሳይሆን የማወራችሁ ይህ ስፍራ ምንድን ነው የሚባል በተደጋጋሚ ስለምትሰሙት፣ ስለዚህ ስፍራ የሆነ ነገር ማወቅ የሚያስፈልግ ይመስለኛል። ካላችሁ የፖለቲካ እውቀት ጋር አገናኝታችሁ ይሄ ስትሬት ኦፍ ሆርሙዝ የምታውቁት ነገር በጣም ጣዕም ያለው ይመስለኛል። የሆነ ቅርጽ ያለው ጣዕም ያለው እውቀት እንዲኖር ግንዛቤ እንዲኖራችሁ ስለፈለኩ ነው። ስትሬት ኦፍ ሆርሙዝ ነው የማወራችሁ። አብራችሁ እንድትቆዩ በአክብሮት እጋብዛለሁ። የዚህ ቻናል ቤተሰብ ካልሆናችሁ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ። ቀጥታ ወደ ቢዝነሳችን እንሄድ። የዲፕሎማቶች ማረፊያ በሆነችው በሳር ቤት አፍሪካን ዩኒየን ፊት ለፊት ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ከ30% ቅናሽ ጋር የመኖሪያ አፓርትመንቶችና የንግድ ሱቆችን ለሽያጭ እንሆ ብለናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ3.3 ሚሊዮን ብር ጀምሮ ሙሉ ክፍያ ወይም በ900 ሺህ ብር ቅድመ ክፍያ፣ በተጨማሪም በፒያሳ በአዋሬ በሳር ቤት ከ10% ቅድመ ክፍያ ጀምሮ ከቴም ሪል ስቴት ልንገዛላችሁ እንችላለን። ሳይት ኦፊስ ቪዚት ለማድረግ በ0952002380 እንዲደውሉልን። ኦኬ ተመልሰናል። እናንተ ሱፐር ማርኬት ውስጥ ናችሁ እንባል። የሆነ ሱፐር ማርኬት ውስጥ የሆነ ነገር ልትገዙ፣ ለምሳሌ የሆነ ካርቶን ሚልክ ወተት እየገዛችሁ ሊሆን ይችላል። ለልጆቻችሁ አሻንጉሊት ለመግዛት ገብታችሁ ሊሆን ይችላል። ከዛ ደግሞ ወጥታችሁ መኪናችሁ ውስጥ ነዳጅ ሞላለሁ ምናምን እያላችሁ አስባል። ይሄን የምታደርጉት ነገር በሙሉ ይሄን ያሰባችሁት ነገር በሙሉ ማለት እያንዳንዳችሁ የምታደርጉት የኢኮኖሚክ እንቅስቃሴ ከእናንተ 2700 ኪሎ ሜትር ርቀት ላይ ከሚገኝ አንድ በጣም ጠባብ ከሆነ ስፍራ ጋር የተያያዘ ኦኬ። ማለት ዛሬ ቀኑን ሙሉ ምግብ ገዛለሁ፣ ጫማ ገዛለሁ፣ ልብስ ልገዛ ይችላል። የተለያዩ የኢኮኖሚ እንቅስቃሴዎች ትራንዛክሽኖች እናካሄዳለን። እነዚህ ትራንዛክሽኖች በሙሉ የምናደርጋቸው ነገሮች በሙሉ ኪሳችን ውስጥ ያለው የገንዘብ መጠን ከምናወጣው በወጪ መማረራችን፣ ኢኮኖሚያችን ማነሱ፣ ከፍ ማለቱ ወዘተ እነዚህ ነገሮች በሙሉ 2700 ኪሎ ሜትር ከዚህ ከኢትዮጵያ 2700 ኪሎ ሜትር ካለ የሆነ ኮስት ላይን በጣም ጨዋማ የሆነ ራፍ የሆነ በጣም ማይመች ራፍ የሆነ ኮስት ላይን ወይም ባህር ዳርቻ ጋር የተያያዘ ነገር ግን ያ የተያያዘ ትሬድ ወይ ያያያዘው ትሬድ ገመዱን ግን በደንብ አንደርስታንድ አናደርገው። ብዙ ጊዜ ከጦርነት ጋር በተያያዘ ነው ወይም ደግሞ የሆነ ኮንፍሊክት ሲነሳ ነው ስለዚህ ስፍራ በብዛት ሲነገር የምትሰሙት። ነገር ግን በጣም ቢግ ዲል የሆነ ስፍራ ነው። አንዱ እኔን የሚያስደንቀኝ ይሄ ስፍራ ተፈጥሮ እንዴት ፓወርፉል እንደሆነ ኦኬ። ይሄ በጣም ጠባብ ስፍራ ነገር ግን የዓለምን ኢኮኖሚ ወጥሮ የያዘ መሆኑ። አሜሪካ በጣም ያደገ ሀገር ነው። ሌላም ያደገ ሀገር አለ። የሰው ልጅ በጣም ስማርት ነው። ብዙ ማሰብ ይችላል። ቴክኖሎጂ አለ። ሚሊተሪ ኢኩዊፕመንቶች፣ ኢንስትሩመንቶች አሉ።
ብዙ ነገሮችን ይለውጣል የሰው ልጅ። ነገር ግን ይሄንን ስትሬት ኦፍ ሆርሙዝ ወይም የሆርሙዝ ወሽመጥን መለወጥ አለመቻሉ እና የዛ ዲፔንደንት መሆኑ እኔም በጣም በጣም ያስደንቀኛል። ኦኬ ሶ ስትሬት ኦፍ ሆርሙዝ ማለት የሆነ እንደ ቦትል አንድ የኮካ ጠርሙስ የላይኛው ጠባብ ክፍሉ አድርጋችሁ ሰዱት። በዛች ጠባብ ክፍል ግን ከፋርስ ባህር ስላጤ የሚመጣው ፋርስ ባህር ስላጤ ማለት ፐርዣን ገልፍ የሚባሉ በጣም ኦይል እና ጋዝ ሪች የሆነ ቦታ ነው። ከዛ ቦታ በዚች በጠባብ ቦታ ያ ሁሉ ጋዝ፣ ያ ሁሉ ነዳጅ፣ ያ ሁሉ ደረቅ ጭነት የግድ ማለፍ አለበት ቱ ዘ ሬስት ኦፍ ዘ ወርልድ ማለት በተለይ ወደ ኤዥያ ማርኬት፣ ቻይና፣ ጃፓን ስትሬት ኦፍ ሆርሙዝ ተዘጋ ማለት ጃፓን በቃ ኮላፕስ ነው የምታደርገው። ቻይና በቀን ከሚሊየን በላይ በርሜል ነዳጅ በዚህ በኩል ማለፍ አለበት። ኦኬ ይሄ ስፍራ እንግዲህ ኢራን ዘግተዋለች። ምን አይነት ቀውስ ሊፈጥር እንደሚችል ማሰብ በጣም መገመት በጣም ቀላል ይመስላል። ቪ ሼፕ ያለው የቪ ቅርጽ ያለው ስፍራ ነው። ኢራን በሰሜን በኩል በደቡብ በኩል ደግሞ ኦማንና ዩናይትድ አረብ ኤሚሬትስ መካከል የሚገኝ ስፍራ ነው። 33 ኪሎ ሜትር ያህል ስፋት ቢኖረው ነው። 33 ኪሎ ሜትር በጣም ብዙ ሊመስላችሁ ይችላል። ነገር ግን ኖ 33 ኪሎ ሜትር የንግድ ባንክ ህንፃን ሁለት የሚያክል ግዙፍ እጅግ በጣም ግዙፍ 400 ቢሊዮን 400 ሚሊዮን ኪሎግራም የሚመዝን ነዳጅ የተሸከመ ግዙፍ መርከብ በዛች ጋር ያልፋል። ሲያልፍም እንዴት እንደሚያልፍ ነግራቸዋለሁ። በጣም የሚያስደንቅ ነገር፣ ተፈጥሮ እንዴት ፓወርፉል እንደሆነ የሚያሳይ ቦታ ነው ስትሬት ኦፍ ሆርሙዝ የሚባለው። ናሮ ቢሆንም በአጠቃላይ የኤነርጂ ትራንስፖርት የኃይል አቅርቦት የግድ ከሚድል ኢስት ከሚባለው ወደ ዓለም የሚሸጋገረው በዛ ጠባብ ስፍራ ነው። በጣም ቢግ ዲል ነው ማለት በጣም ቢግ ዲል ነው። ለምን ቢግ ዲል እንደሆነ ንገራችሁ። ለምሳሌ ቅድም እንዳልኳችሁ አንድ በጣም ቢዚ የሆነ ሱፐር ማርኬት ውስጥ ገብታችሁ እቃ ይዛችሁ ከዛ ካሼር ጋር ስትሄዱ ካሼሩ ጋር ሰልፍ ነው እና አንድ ካሼር ብቻ ነው ያለው። ሰልፍ ነው፣ መዓት ሰልፍ ነው እቃ ገዝታችሁ ለመውጣት። ከዛ በኋላ ሰልፍ ይዛችሁ ትንሽ እንደጠበቃችሁ ካሼሯ ላፕቶፓ ወይም ዴስክቶፓ ኮምፒውተሯ ይበላሻል። አይተሞች ምናምን የምታይበት ማለት ምን ይፈጠራል? ኬዎስ ይፈጠራል። ሱፐር ማርኬት ውስጥ ኬዎስ ይፈጠራል ማለት ነው። ልክ እንደዛው በዛ ጠባብ ስፍራ እነዛን የሚያካክሉ ግዙፍ መርከቦች በሚያልፉበት ጊዜ በዛች ጠባብ ስፍራ ሲያልፉ መርከቦች የሆነ ችግር ቢገጥማቸው፣ ለምሳሌ ሞተራቸው አልነሳ ቢል ሄደው ቅርቅር ይላል ማለት ቅርቅር ይላል። በቀን 145 የሚሆኑ መርከቦች ነው በዛ ማለፍ ያለበት። እነዛ 145 የሚሆኑ መርከቦች ነዳጅ ጭነው እና የተለያዩ ደረቅ ጭነቶች ጭነው ካላለፉ የዓለም ኢኮኖሚ ይሽመደመዳል። ስለዚህ የሆነ መርከብ ሞተሩ እምቢ ብሎት እዛች ጠባብ ስፍራ ላይ እስታክ ካረገ ማለት 145ቱም በሙሉም መሄጃ፣ መፈናፈኛ፣ መተላለፊያ ያጣሉ ማለት ኢሚዲየትሊ የዓለም የኢኮኖሚ ሁኔታ ሶር ያደርጋል ማለት ኦኬ። እነዚህ ቢግ ኦይል ካንትሪስ የምትሏቸው ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ ካታር፣ ዩኤኢ ራሷ ኢራን ጨምሮ ያላቸው ነዳጆች ለዓለም ገበያ የሚያሰራጩት በዚች ጠባብ ስፍራ በማሳለፍ ነው። እነዚህ በጣም ሀብታም ሀገሮች ናቸው። አሜሪካ አለች፣ ሌሎችም እንደዚሁ ቻይና፣ ትልልቅ ሀገሮች አሉ፣ ሩሲያ ወዘተ እነዚህ ትልልቅ ሀገሮች አሉ። ምንድን ነው ይህንን ጠባብ ስፍራ ትተን ሌላ ይሄ ሁሉ ኢኮኖሚ አለን፣ ይሄ ሁሉ ቴክኖሎጂ አለ፣ ይሄ ሁሉ እውቀት አለ፣ ይሄ ሁሉ የኮንስትራክሽን ልምድ አለን። ለምንድን ነው ከዚህ ጠባብ ስትሬት ኦፍ ሆርሙዝ ከሚባለው ወጥተን ሌላ መንገድ ሰርተን በዛ መንገድ እንደ ልብ ተንደላቀል? ለምንድን ነው ይሄ ነዳጆቻችን የማናሰራጨው ማለት አልቻሉም። በጣም ሄቪ የሆኑ ተፈጥሮ ወጥሮ የያዘበትና የተፈጥሮን ኃይል የተፈጥሮን አቅም የሚያሳይና የሰው ልጅ ደግሞ በአንጻሩ ይህን ያህል ግዙፍ ነኝ ቢልም ይህን ያህል ቢኩራራም የሰው ልጅ ምን ያህል ሊሚትድ እንደሆነ የሰው ልጅ አቅሙም ጉልበቱ ምን ያህል ሊሚትድ እንደሆነ የማይበት ነው። እኔ ፐርሰናሊ ያየሁበት ነው። በነገራችን ላይ ስለ ስትሬት ኦፍ ሆርሙዝ ሳምንት አይሞላኝም እኔ ሳውቅ እና በጣም ኤክሳይት አድርጎኛል፣ በጣም አስገርሞኛል። እዛ ነው የምነግራችሁ ማለት ነው። ልነግራችሁ ያሰብ ስለ ቴክኖሎጂ ነው የማወራው እኔ። ነገር ግን ስትሬት ኦፍ ሆርሙዝ በጣም ገርሞኛል፣ በጣም አስደንቆኛል። ኦኬ አንዳንድ ስታቲስቲክስ ልንገራችሁ። ለምሳሌ በቀን ከ120 እስከ 145 የሚሆኑ መርከቦች በዛ ጋር ያልፋሉ። ከ120 እስከ 145 በወር ከ3200 በላይ የሚሆኑ መርከቦች የግድ በዛች ጠባብ ስፍራ መሄድ አለባቸው። በአመት ወደ 42,000 የሚሆኑ መርከቦች 42,000 መርከቦች ማለት የለንደን ሄዝሮ የሚባለው ኤርፖርት አለ፣ ትልቅ ግዙፍ ኤርፖርት አለ። እሱ ኤርፖርት እንኳን በአመት የሚያስተናግደውን በረራ ይሄ እጅግ በጣም ጠባብ የሆነው ስፍራ በአመት 42,000 የሚሆኑ መርከቦችን ያስተናግዳሉ።
በቀን 59 ማነው 53 ይቅርታ የነዳጅ የተሸከሙ ግዙፍ ግዝፈታቸው ልነግራቸው አልችልም። ያነበብኳቸው አርቲክሎች መርከቦችን ሲገልጿቸው እጅግ በጣም ግዙፎች ናቸው። እነዚህ 53 የሚሆኑ ኦል ታንከርስ የሚባሉ ነዳጅ የጫኑ በዛ ጋር ያልፋሉ። ኮንቴነሮች የጫኑ ደረቅ ጭነት የጫኑ በዛ ጋር ያልፋሉ። ወደ 19 የሚሆኑ በልክ ኬሪስ ደረቅ ጭነት የጫኑ ጋዝ የጫኑ ወደ 48 የሚሆኑ ሉክ ሃው ቢግ አር ዘ ሺፕስ። እነዚህ መርከቦች ምን ያህል ግዙፍ ናቸው? ሱፐር ታንከርስ የሚባሉ አሉ። ይሄ ቬሪ ላርጅ ክሩድ ካሪየርስ የሚባሉ VLCC የሚባሉ አሉ። በጣም ሂውጅ ቢልዲንግ ማለት ትልቅ ግዙፍ ህንፃ እንደማለት ነው። ለምሳሌ የፉትቦል ፊልድን ብታዩ 3 የፉትቦል ፊልድ ወይም ደግሞ 3 የእግር ኳስ ሜዳዎች ቀጣጥላችሁ ማለት ወደ ጎን የዛን ያህል ረጅም ናቸው። 3 አልኩኝ፣ 4 የፉትቦል ፊልድ ማለት ወደ 439 ሜትር አካባቢ ማለት ነው። 439 ሜትር ማለት 2 ቅድም እንዳልኳቸው የንግድ ባንክ አዲሱ ህንፃ፣ ይሄ የምታዩት አዲሱ ህንፃ ሁለቱ አግድም ብታጋድሙት ነው የሚያክሉት ግዝፈታቸው ማለት። የሚያልፉት ግን እጅግ በጣም ጠባብ በሆነ መንገድ ነው የሚያልፉት። ኦኬ 400 ሚሊዮን ሙሉ ኦይል በሚጭኑበት ጊዜ እነዚህ መርከቦች 400 ሚሊዮን ኪሎግራም ይመዝናሉ። 400 ሚሊዮን ኪሎግራም ማለት የኢምፓየር ስቴት ኦፍ ቢልዲንግ ይሄ የምታዩት ግዙፍ ህንፃ እሱን ያክላሉ ወይቱ ማለት ክብደት። ኢማጂን ይሄን የሚያህል ግዙፍ የሆነ ነገር 24 ኪሎ ሜትር በሰዓት እየሄደ በዛች ጠባብ ስፍራ ውስጥ ማለፍ አለበት። አለበለዚያ የዓለም ኢኮኖሚ ይቀጥላል። ማንቁርቱ ነው የሚያዘው ዓለም ማለት። እኔና እናንተ የምንበላውን የምንጠጣው ነገር እናጣለን ማለት። ሌላው በጣም የሚገርመው ነገር ውሃው ሻሎ ነው። ያ ባህር እነዛን የሚያካክሉ ግዙፍ መርከቦችን የሚችል አይደለም። ከኔ ኢማጂን የተፈጥሮ ነገር አይደለም፣ የተመቻቸ አይደለም። ውሃው ሻሎ ነው። ኦኬ እና መርከቦቹ በጣም ግዙፍ ከመሆናቸው የተነሳ መርከቦቹ አንደር ዋተር ከውሃው ከባህሩ ሰርፌስ ወደ ውስጥ ምን ያህል እንደሚሰምጡ ታውቃላችሁ? 6 ወለል ፎቅ ያክል ወደ ውስጥ ይሰምጣሉ። ወደ ውስጥ ምክንያቱም ሄቪ ናቸው። የዲፕሎማቶች ማረፊያ በሆነችው በሳር ቤት አፍሪካን ዩኒየን ፊት ለፊት ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ከ30% ቅናሽ ጋር የመኖሪያ አፓርትመንቶችና የንግድ ሱቆችን ለሽያጭ እንሆ ብለናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ3.3 ሚሊዮን ብር ጀምሮ ሙሉ ክፍያ ወይም በ900 ሺህ ብር ቅድመ ክፍያ። በተጨማሪም በፒያሳ በአዋሬ በሳር ቤት ከ10% ቅድመ ክፍያ ጀምሮ ከቴም ሪል ስቴት ልንገዛላችሁ እንችላለን። ሳይት ኦፊስ ቪዚት ለማድረግ በ0952002380 እንዲደውሉልን። ኦኬ 6 ስቶሪ ቢልዲንግ ያክል ማለት ነው። አንድ ነዳጅ የጫነ መርከብ አንዱ ብቻ 145 ይሆናሉ በቀን በዛ ጋር የሚያልፉት መርከቦች። አንዱ የጫነው መርከብ ለ3.5 ቢሊዮን መኪኖች በጣም ይቅርታ ለ3.5 ሚሊዮን መኪኖች የሚሆን ነዳጅ ነው ይዞ የሚሄደው ማለት። አንዱ መርከብ እዛ ጋር አስታካረክ ማለት 3.5 ሚሊዮን የሚሆኑ መኪኖች ነዳጅ የሚቀዱት የለም ማለት። አንዳንድ ጊዜ አንዱ መርከብ ብቻ አነስ ያለች ሀገር ሙሉ ኢነርጂዋን የሚሸፍን ነው አንዱ መርከብ ብቻ ማለት በጣም ማሲቭ ነው ማለት። ሌላኛው ጂኦሜትሪው ነው በጣም የሚያስደንቀው። ይሄ ስትሬት ኦፍ ሆርሙዝ የሚባለው የሆርሙዝ ምንድነው ሰርጥ ነው የሚባለው። በጣም የሚያስደንቀው ውሃው ሻሎ ነው። ባህሩ ሰፊ ውቅያኖስ ሆኖ እንደ ልባቸው የሚጓዙበት አይደለም መርከቦች። ኦኬ በጣም ሻሎ ነው ማለት በባህሩ ወለልና በባህሩ ሰርፌስ መካከል ያለው ዲስታንስ አጭር ነው፣ ብዙ አይደለም ማለት። ስለዚህ መርከቦች በዛ ጋር ሲያልፉ እንደገና ውስጡ በጣም ኮረብታማ ነው። ጨው አለ ውስጡ፣ የጨው ግግር አለ፣ የጨው ማውንቴንስ አሉ ማለት ነው። ጨው አለ በየቦታው ግግር ነው። ውስጡ ሻርፕ የሆኑ የጨው ጉልላቶች ናቸው። የጨው ግግር አለበት ማለት እና ሻሎ ነው። ያን የሚያክል ግዙፍ የሆነ መርከብ በሚሄድበት ጊዜ በጣም አዳጋች ነው በዛ ጋር መሄዱ ማለት ነው። መርከቦች 33 ኪሎ ሜትርም ቢሆን የሚያልፉበት መንገድ አለ። ሌን ልክ መኪና በሌን አለ፣ በአንድ መስመር አንደኛው መስመር ያመጣል፣ አንደኛው መስመር ይወስዳል። በጣም ጠባብ ናት።
ያንን ትራፊክ ሴፓሬሽን ስኪም ይሉታል ወይም ሺፒንግ ሌንስ ይሉታል። በዛ ሺፒንግ ሌንስ ውስጥ መሄድ መቻል አለበት። ውስጡ በጣም ኮረብታማ ነው ብያቸዋል። ጨው ኮረብታማ ነው፣ መጋጨት የለበትም። ከተጋጨ ኦይል ስፒል ያደርጋል፣ ኦይል ይፈሳል። ኦኬ የጫነው ኦይል ይፈሳል። ከፈሰሰ ማለት ይመረዛል። ሌላ በጣም ብዙ ችግር ነው የሚፈጠረው። ኦኬ እንደገና ፈሰሰ ማለት የዓለም ኢኮኖሚ እንትን ይላል። ስለዚህ ከፍተኛ የሆነ ጥንቃቄ አድርጎ በዛች ሌን ውስጥ ያልፋል ማለት ያን ግዙፍ የሚያክል ነገር በዛች ሌን ውስጥ እንደዚህ ቪ ሼፕ ሰርቶ ተጠንቅቆ ማለፍ አለበት ማለት በጣም ከፍተኛ ጥንቃቄ ማድረግ አለበት ማለት። ትንሽ ዘነፍ ብሎ ወደዚህ ከሄደ ይሄ የሚገባውን ሺፕ ወይም የሚገባውን መርከብ ይመተዋል፣ ወይም የሚወጣውን መርከብ ይመተዋል። ወደዚህ ደግሞ ትንሽ ፈቅ ያለ እንደሆነ ኮረብታ የጨው ኮረብታዎች ይመቱታል። ስለዚህ በጣም ጥንቃቄ ማድረግ አለበት ማለት ነው። እና አስጨናቂ ነው በዛ ጋር ሲታለፍ ማለት። ኢትዮጵያ ውስጥ እኮ መንገድ አለ አይደል? እንደዚህ በጣም አስጨናቂ የሆነ መንገድ 21 ሚሊዮን የሚሆን በርሜል ነዳጅ ነው በቀን በኢች ዴይ ኤቭሪ ዴይ በዛ ጋር የሚያልፈው 21 ሚሊዮን ማለት አንዱ በርሜል 159 ሊትር ነው። ያ ማለት 21 ሚሊዮን በርሜል ማለት ወደ 3.5 ሚሊዮን የሚሆኑ መኪኖች የሚያስፈልጉትን ነዳጅ ነው አንዱ መርከብ ይዞ የሚሄደው ማለት። ይሄ በሌላና 20 በመቶ የሚሆነው ዓለማችን የቀን ተቀን የነዳጅ ፍጆታ በዛ ጋር ነው የሚያልፈው ማለት። ነገር ግን ምንም አይነት ምቾት የለውም። በሬቨኑ ብታየው በቀን 1.6 ቢሊዮን ዶላር የሚያወጣ ትራንዛክሽን ነው በዛ ጋር የሚያልፈው። በአመት 584 ቢሊዮን ዶላር የሚያወጣ ሬቨኑ የትራንዛክሽን ነው በዛች ቀጭን ቦታ ላይ የሚተላለፈው። ይሄ ማለት 584 ቢሊዮን ዶላር ኦልሞስት ሃፍ ትሪሊዮን ዶላር ማለት የስዊድን የአመታዊ ጂዲፒ ነው። በነገራችን ላይ ብሎክ አደረገችው ኢራን ብሎክ አደረገችው ማለት በጣም ከባድ ነው። እንደውም ኢራን እዛ ፈንጅም ሁሉ አድርጋበታለች ይመስለኛል። ሰሞኑን ፈንጅ ሁሉ አድርጋበታለች። ምን እንዴት ዲስተርብ እንደሚያደርግ አስበው። አይ ቲንክ እኛም ጋር አሁን ነዳጅ ጨመረው ከትናንትና በ32 ገብቷል እና እንደገና ሶር ያደርጋል ማለት ነው። በጣም አፌክት ያደርገናል ማለት። ቻይና፣ ኢንዲያ፣ ጃፓን፣ ሳውዝ ኮሪያ በጣም ነው የሚጎዱት። ቻይና በነገራችን ላይ በቀን ከሚሊዮን በርሜል በላይ ነው በዛ ጋር አልፎ ወደ ገበያዋ የሚሄደው። ጃፓን ማለት በቃ እንዲህ ማንቁርቷን መያዝ ማለት ነው። ያንን ኮላፕስ ነው የምታደርገው ጃፓን በዛ ጋር የሚወጣውን ነዳጅ ካስቀራችሁ ማለት። ይህንን ቦታ ነው እንግዲህ ኢራን ከዚህ ፌብሩዋሪ 28 ጀምሮ በሚደረገው ጦርነት አማካኝነት የዘጋችው፣ ወይም አንዳንዶቹ በከፊል ዘግተዋለች ይላሉ። ኤኒዌይ በዛ ጋር የሚያልፍ ማንኛውም መርከብ ሊመታ ይችላል፣ ልትመታው ትችላለች። በጣም ፈጣን የሆኑ ጀልባዎች አሉ፣ ሚሳኤል የታጠቁ ኢራን ያሏት ስዎርምስ ማለት ግር ብለው ነው የሚመጡት። በነገራችን ላይ እንዲህ ዝም ብለው ከርቀት ጠቅ አይደለም፣ ልክ እንደሚልኩት ሚሳኤል ነው ጀልባዎቹም ያሉት ማለት። ከመሬትም ከላንድም ሆኖ መምታት ይችላሉ። ኦኬ ስለዚህ እዛ ጋር አሁን ያሉት በቀን 138 145 የሚሆኑ መርከቦች እዛ ጋር ፓርክ አድርገው ቆመዋል፣ ለሴፍቲ ማለት ነው። ድንገት እዛ ላይ ያሉ ጭነው እዛ ቆመዋል፣ መንቀሳቀስ አይችሉም። በዛች ጠባባ ቪሼፕ በሆነችው ስትሬት ኦፍ ሆርሙዝ አልፋለሁ ካለ ይመታል። ያ ማለት እዛ መርከቦቹ በሙሉ እዛ ነው ያሉት ማለት እና ከፍተኛ የሆነ ችግር ይፈጠራል። አሁን እንደውም በሳተላይት ኢሜጅ ስታዩ ድሮ በስትሬት ኦፍ ሆርሙዝ ጋር ሲያልፍ የሳተላይት ኢሜጅ በጣም ብዙ ዶቶች፣ ነጠብጣቦች ታያላችሁ። ነጠብጣቦቹ መርከቦቹ ናቸው። የሚደረገውን እንቅስቃሴ ታዩ ነበር። አሁን በሳተላይት ኢሜጅ ሲታዩ ባዶ ነው። ከ138 እስከ 150 መርከብ ይጓዝ የነበረው አሁን ዜሮ ነው። ምንም ነገር የለም ማለት ያ ኢኮኖሚ ላይ ከፍተኛ ጫና ያመጣል። ኦፍኮርስ ይህን ታውቃላችሁ። ነገር ግን እኔን የሚያስደንቀኝ ያንን የሚያክል ትንሽዬ ቦታ ይህን ያህል ኢምፓክት በዓለም ላይ መፍጠሩ አንድ ኦኬ፣ ያ ቦታ ኢምፖርታንት ሊሆን ይችላል። ነገር ግን በጣም ጠባብ መሆኑ፣ ውሃው ሻሎ ነው ብያቸዋለሁ፣ ውስጡ ኮረብታማ ነው፣ በዛ ጋር የሚያልፉት መርከቦቹ በጣም አዳጋች ነው። ለምንድን ነው እንደዚህ የምንሰቃየው ብለው እነዚህ ሀያላን ሀገራት፣ ሀብታም የሆኑ ሀገራት ቦታ ለመለወጥ አቅም አጡ፣ እውቀቱም አጡ፣ ቴክኖሎጂውም አጡ፣ ኢኩዊፕመንትም የላቸውም ማለት። ይሄ ተፈጥሮ ወጥሮ የያዘው የተፈጥሮ ሀያልነት የተፈጥሮ ፓወር እያሳየኝና ሰማው አእምሮዬን ብልጭ ያደርግልኝ ነገር ነው። ሌላው እኔን ያስደነቀኝ ሰሞኑን እኮ ነው ሁሉ ያነበብኩትን ነው የማወራቸው። አኪውስቲክ ናይትሜሩ በጣም የሚገርም ነው። አኪውስቲክ ናይትሜሩ ማለት እዛ አካባቢ የሚፈጠረው ድምፅ በጣም የሚያስደንቅ ድምፅ ነው የሚፈጠረው። ኦኬ ድምፅ እንደምታውቁት በውሃ ውስጥ ባህሪው ይለያል። በውሃ ውስጥ ብዙ ማይል መሄድ ይችላል፣ ብዙ ርቀት መሄድ ይችላል። ነገር ግን እዛ ስትሬት ኦፍ ሆርሙዝ ውስጥ ያለው ውሃ ባህሩ በጣም ሻሎ ስለሆነ ዲስታንሱ አነስተኛ ስለሆነ
ድምፅ መርከቦቹ የሚያወጡት ድምፅ እዛው ባውንስ ያደርጓል። መርከቦቹ እኮ የሚገርማችሁ ነገር 2 ፎቅ 3 ፎቅ የሚያክል ህንፃ ነው እኮ የሚያክለው ሞተራቸው 2 ወለል 3 ወለል ህንፃ እኮ ነው የሚያክለው። ከዛ የሚያወጣው የሚያስገመግመው ድምፅ ውሃው ደግሞ ሻሎ ስለሆነ እዛው ባውንስ ያደርጓል። ከፍተኛ የሆነ ድምፅ ይወጣል ማለት የ140 የ150 እነዛ ግዙፍ መርከቦች የሚያወጡት ድምፅ አካባቢው እጅግ በጣም የሚያስደንቅ ድምፅ ይፈጥራል ማለት ነው። ሌላውና የመጨረሻው እኔን ያስገረመኝ ነገር ምንድነው? እነዚህ መርከቦች የሚነዱት ሹፌሮቹ ምን ይመስሏቸዋል? ኦፍ ኮርስ የ50 ዓመት በጣም ልምድ ያላቸው 40 ዓመት 45 ዓመት መርከብ ካፒቴን ሆነው 30 ዓመት የነዱ ምናምን ነው መሆን ያለባቸው። በጣም የሚገርመው እድሜያቸው 24 እና 25 ነው። እድሜያቸው 25 ዓመታት ናቸው። እነዚህ ወጣቶች ማለት ወጣቶች ናቸው በሙሉ። ያን የሚያውቀው የ200 ሚሊዮን ዶላር ወርዝ የሚያደርግ መርከብ የሚነዱት ህፃናቶች ናቸው። ሊትራሊ ዩዝ ናቸው። 25 ዓመት 24 ዓመታቸው ናቸው። በጣም ነው ያስደነቀኝ። ኦኬ ይሄን ይመስላል። ለማንኛውም እንዲሁ ስለ ስትሬት ኦፍ ሆርሙዝ የሆነ ብልጭታ የሆነ ነገር እንዲኖራችሁ ለማድረግ ነው። እስካሁን ድረስ አብራችሁን ከቆያችሁ በጣም ነው ከልብ የማመሰግነው። መቆየታችሁን እንዳውቅ 5 ብላችሁ ኮሜንት አድርጉ። ለእናንተ በጣም አድርጌ አመሰግናለሁ። ይህን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። በሌላ ፕሮግራም እንገናኛለን። ቻው። የዲፕሎማቶች ማረፊያ በሆነችው በሳር ቤት አፍሪካን ዩኒየን ፊት ለፊት ለመጀመሪያ ጊዜ ሚክስድ ኮምፓውንድ አፓርትመንት ከ30% ቅናሽ ጋር የመኖሪያ አፓርትመንቶችና የንግድ ሱቆችን ለሽያጭ እንሆ ብለናል። ባለ 1 መኝታ በ5.5 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ እንዲሁም የንግድ ሱቆችን ከ3.3 ሚሊዮን ብር ጀምሮ ሙሉ ክፍያ ወይም በ900 ሺህ ብር ቅድመ ክፍያ። በተጨማሪም በፒያሳ በአዋሬ በሳር ቤት ከ10% ቅድመ ክፍያ ጀምሮ ከቴምር ሪል ስቴት ልንገዛላችሁ እንችላለን። ሳይት ኦፊስ ቪዚት ለማድረግ በ0952002380 እንዲደውሉልን።